የሞተው ህልማችሁ ይነሳል። የሞተው ተስፋችሁ ይነሳል። አንድ ሰው ጮህ ይነሳል ይበል። ሄሎ 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 ሄሎ። አየሁ እዚህ ጉባኤ ውስጥ ለ16 ሰዎች እግዚአብሔር አምላክ የብትር ምንጭ ይሰጣቸዋል። ብትሩን ይዘው የሚያፈልቁበት፣ ምንጫቸውን የሚያፈልቁበት፣ ድንጋዩን እየሰበሩ ምንጩን የሚያፈልቁ የተቀቡ ልጆች እዚህ ቤት ይወለዳል። የተነገራቸው የትንቢት ቃል የሚገናኙ ለሆኑ ሰዎች አሁን ተነብይ ነው። የጨለመባችሁ የመሰላችሁ፣ ወደ ኋላ የቀራችሁ የመሰላችሁ፣ ተስፋ የሌላችሁ የመሰላችሁ መልእክት አለኝ። የትንቢቱን ቃል ትገናኙታላችሁ። አንተ ልጅ ሂዳሃታስ ረሃዳ ከፊት ትልቅ ርስት አለ። እንደ ባህር የተዘጋጀ ምንጭ አለ። በጠላቶች ፊት ትነግሳለህ። ከታላላቆች ጋር ማዕድ ይሆናል። receive in the name of Jesus. receive in the name of Jesus. ለካ ቀን አለው። የዚህ ሰውዬ ታሪክ ስታጠኑ ሄዳችሁ ታነቡ 40 ዓመት ኦልሞስት ሰውየው የ40 ዓመት እድሜ ሰው ነው። 40 ዓመት በሙሉ ምንድነው እሱ ካላችሁ መንቀሳቀስ የማይችል ፓራላይዝ ሽባ ይለዋል። ቤተሰቡ ከዚህ በኋላ የዚህ ሰው ተስፋ ጨርሰዋል። አካባቢው የዚህ ሰው ተስፋ ጨርሰዋል። መቅደሱ አዛው አጠገቡ ነው። ምን አለበት የሆነ ካህን የእግዚአብሔር ቅባት ወርዶበት ወጥቶ ና ተነስ የሚለው አንዳች ነገር የለም። ለካ ራሱ ሊመጣበት ሲል ራሱ እስኪመጣ ድረስ የምታልፈው መንገድ አለ። አንድ እሳት አለ። እሳት ውስጥም ታልፋለህ። ራሱ ሊመጣበት ነው። ባንቺ ጉዳይ ከዚህ በኋላ እንትና ይመጣል፣ አጎቴ አሜሪካ አለ ይመጣል ብለሽ እንዳትጠብቂ። ራሱን ጠብቂው። ራሱ ያንቺን ነገር ይፈታዋል። የሚያልፈው ሁሉ የሚችለው ሳንቲም የመስጠት ነው። መልእክት አለኝ ዛሬ ማታ። ራሱ ይመጣል። ራሱ ይመጣል። እዚህ ጉባኤ ውስጥ አርጅቶ የሆነ ካዛራ ይዞ ዊልቸር ላይ የተቀመጠ ሰው አላየውም። ወጣት ትውልድ እያየው ነው። ብዙ ረጅም ዘመን ከፊት ለፊት ያለ በዛ ባንተ ዘመን ላይ ራሱ ይመጣል። ሙሴን ነው የፈለግሽው ወይስ እሱን? ኤልያስን ነው ወይስ ኢየሱስን? አብርሃምን ወይስ ኢየሱስን? አንድ ሰው ጮሆ ኢየሱስ ይበል። ሙሴ ጋር ሄዳችሁ ስትጠይቁት ሙሴ ድብን አድርጎ ኢየሱስን ነው የሰበከው። ምድረ በዳ ላይ የሚገርማችሁ ነገር እባብ ቀጠቅጡና ከሞተ በኋላ ይሰቅሉታል። እንደ መስቀል አድርገው ሲሰቅሉት ያንን የሞተውን እባብ ያየ ሁሉ ከበሽታ ከአጋንንት ስራት ከእርግማን ነፃ ይወጣል ይላል። ማን ነው ስትሉ ለካ ገና መጥቶ ተቀጥቅጦ በመስቀል ላይ የሚሰቀል አንድ ኢሳይያስ ጋር ስትሄዱ ኢሳይያስ ቀጥታ ቃል በቃል ይነግራቸዋል። በእርሱ ቁስል እኛ ተፈወስን። ገና መሲሁ ሳይመጣ ነቢያቶች ሁሉ ሲሰብኩት የነበረ ሲተነብዩት የነበረ ሲያሳዩት የነበረ ሲነግሩት የነበረው ኢየሱስ የሚለው ስም እናንተ ቤት ይክበድ። እናንተ ቤት ከፍ ይበል። እናንተ ቤት አሸንፎ ይውጣ። እናንተ ቤት ገዢ ይሁን። እናንተ ቤት ተጽዕኖ ፈጣሪ ይሁን። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ምን በል። በጴጥሮስ ስም ለምን አላለም? በዮሐንስ ስም ለምን አላለም? እኔ ልጸልይ ዛሬ ማታ ይሄ ስም ይዞሽ ወደ አውሮፓ፣ ይዞሽ ወደ አፍሪካ፣ ይሄ ስም ይዞሽ ወደ ኤዥያ፣ ይሄ ስም ይዞሽ ወደ ካናዳ፣ ይሄ ስም ይዞሽ አፍሪካን በሙሉ፣ ይሄ ስም ይዞሽ ልክ እንደ መርከብ ያዞርሻል። አንድ ሰው የኢየሱስ ስም ይበላ። የኢየሱስ ስም ውስጡ ላይ ገብቷል። እየዘለለ ወደ መቅደሱ ከነሱ ጋር ሲገባ እዛ ውስጥ ሁሉ ተቀደም 10 ብር 5 ብር የሰጠ ሰው ሁሉ እንደ ቀደም እሱን መልኩ ነው የሚመስለው፣ ግን እየዘለለ እሱ ታይባክሽ እሱማ 40 ዓመት ሆኖታል። ታይ አረ እሱ ነው ልተብይ ወይ እሷ ነች እሱ ነው እየተባለ የመነጋገሪያ ርዕስ እየሆናችሁ እግዚአብሔር በአሸናፊነት ያስጨርሳችኋል። እዚህ መቅደስ መምጣት ከጀመርኩ 15 ዓመት ሆኖኛል ትላለች አንዷ ደግሞ 5 ዓመት ይሆናል። እዛው ነው ያየሁት። እሱ ነው እሱ አይደለም። አሁን ቃል እየመጣልህ ነው። ፍረዱ መቃ ኢየሱስ ረትራወታ ረሃዳጋ ሰከበ በመንፈሴ አያለው ብዙ ልጆች ፓስፖርት ይዘው እዚህ ጉባኤ ውስጥ ቀን እየጠበቁ ያሉ ሰዎች አሉ። አንዳንዶች በዚህ 7 ቀን ውስጥ፣ አንዳንዶች በዚህ ወር ውስጥ፣ አንዳንዱ በዚህ 24 ሰዓት ውስጥ፣ አንዳንዶች ሌሊቱ ላይ፣
አንዳንዱ ነገ ንጋት ላይ ወደ እናንተ የሚመጣ አንድ ድምፅ አለ። አንድ የምስጋና ድምፅ አለ። አንድ የአሸናፊነት ድምፅ አለ። receive in the name of Jesus። እሱ ነው እሱ አይደለም እናቀዋለን። አረ እኮ እናቀዋለን። ሻይ ሲጠጣ እዛ እንትና ቤት ሲያዞትር በየካፌው ሲሄድ እናቃለን። የቱ ላይ? ሚዲያ ላይ እኮ ነው፣ ቴሌቪዥን ላይ። ሄሎ ሄሎ ሚዲያው ሊያወራ ነው። ማስ ሚዲያው ሊያወራ ነው። እግዚአብሔር ተአምራት እጁን ሊዘረጋ ነው። አንዳንዶቻችሁ በተአምራት ልትገለጡ ነው። እሱ አይደለም። አረ እሱ ነው። ቴሌቪዥኑ ላይ እያየሽ እኮ ነው፣ እያየሽ ነው። አረ እሱ አይደለችም። ማን እሷማ እዚህ አደርስም። እኔ እኮ አውቃታለሁ። የትዬ እንትና ልጅ፣ አረ የእንትና ልጅ። አዎ እሷ ራሷ ልጅ። አሁን ክብር መጥቶላታል። አሁን ሞገስ መጥቶላታል። አሁን ቀን መጥቶላታል። አሁን ሰዓት መጥቶላታል። ለሷ ፀሐይ እየወጣ ነው። ላንቺ ብርሃን እየወጣ ነው። ላንቺ ከፍታው እየመጣ ነው። ጮህና አሜን በያ። እንትና ተሰበረች፣ እንትና ወደቀች የሚል ወሬ ተከልክሎ ከሰው ምላስ ላይ እንትና እኮ ከፋለች፣ እንትና እኮ ክብር መጣላት። ያዋረዷት ሁሉ እያዩ በክብር ተነሳች። የገፏት እያዩ እግዚአብሔር በቅባት አነሳት። ይሄ ወሬ ለምን አይቀየርም አሁን?